ለጋስ ሲሆን መታየት ይወዳል አሉት። የታመመ ሲጠይቅ የሰው ጉድ ፈላጊ አሉት። ሚስቱ ጥላው ስትወጣ ሰው ገዳይ የሚል ስም ሰጡት። ዛሬ ግን ያ ሁሉ ስም የጠፋለት መልካም ሰው የገነባቸው ቤቶች ፈርሰው እሱ በጎዳና ላይ ወድቋል። ነገር ግን ሰማይ የማይረሳው አንድ ሚስጥር አለ። ቤትን አፍርሰ የገነባው ሰው ነገ ካንተ በላይ ሆኖ ይመጣል። ይህ ታሪክ በክፋት ምላስ ስለጠፋ ስም እና በፈራረሰ ቤት ውስጥ ስለታነጸ ታላቅ ሕሊና የሚተርክ እውነተኛ ትምህርት ነው። ሰላም ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ቆያችሁ? ዛሬ እጅግ መሳጭና ለብዙዎቻችን ትልቅ ትምህርት የሚሰጥ የፈረሰው ቤት ሚስጥር የተሰኘውን ታሪክ ይዘንላችሁ ቀርበናል። ይህ ታሪክ መልካምነት ዋጋው መቼ እንደሆነና የሰው ልጅ ምላስ ደግሞ ምን ያህል አደገኛ እንደሆነ ያሳያል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝኩ ታሪኩን እንጀምራለን። በአዲስ አበባ ዳርቻ በሚገኝ አንድ ሰፈር ውስጥ ተክለ ሃይማኖት ተክሌ የማይታወቅበት ቤት የለም። ተክሌ ነጭ ጋቢውን ተከናንቦ በእጁ መቁጠሪያውን ይዞ ከቤተ ክርስቲያን ሲመለስ ሲታይ ገጽታው ላይ የሚነበበው ሰላም ለብዙዎቹ እንቆቅልሽ ነበር። ነገር ግን ይህ ሰላሙ ለጎረቤቶቹና ጓደኛ ነን ለሚሉ ሰዎች የቅናት ምንጭ ሆነባቸው። በመንደሩ መሃል በሚገኝ አንድ ካፌ ውስጥ 3 ሰዎች ተቀምጠው ተክሌን በትዝብት ይመለከቱታል። አንደኛው ካሳውን ይባላል። የሰፈሩ ወሬ አቀባይ ነው። ካሳውን ፊቱን አጨፍግጎ ይሄ ሰውዬ ግን መቼ ነው ድራማውን የሚያበቃው? አለ። የትኛው ድራማ? አለ ጓደኛው ግርማ። ይኸውልህ እንጂ ያቺ ደሃ አሮጊት ትላንትና ሲረዳታቸው እኮ ነው አለ ካሳውን በንቀት። ሰው ፊት ካልሆነ አይሰጥም፣ ልግስናዬን እዩልኝ ባይ ነው። እንዲያውም እኔ የምለው ይህ ሰውዬ እንዲህ በየሰው ቤቱ የሚዞረው የታመመ ለመጠየቅ ሳይሆን የሰው ጉድ ለመስማትና ለማማት የሚመስለኝ እኔም ብቻ ነው። ልክ ነህ ሲል ሌላኛው ተቀበለው። እንባው እኮ የውሸት ነው። ባለፈው ሰንበት በስብከቱ ተነክቶ ሲያለቅስ እኔ ግን የአዞ እንባ ነው ያልኩት። ውስጡ መርዘኛ ነው። ሲቆም የሚገድል ይሉታል እኮ አባቶች። ተክሌ ግን ይህን ሁሉ ያውቃል። ስሙ በክፉ እንደሚነሳ መልካምነቱ በክፋት እንደሚተረጎም ይሰማል። ነገር ግን ምላሹ ዝምታ ብቻ ነበር። ቤቱ ሲገባ የሚጠብቀው ሰላም ብቻ አልነበረም። ቤቱ ውስጥ ለ3 ዓመታት ተኝታ የሚያስታመማት ሸዋዬ አለሙ የተባለች ምስኪን ተከራይ ነበረች። ሸዋዬ ዘመድ የላትም፣ ገንዘብ የላትም። ተክሌ ግን ለሕሊናዬ ነው የምኖረው በማለት የገዛ ሚስቱ እንኳን እቺ ሴትዮ ከቤት ካልወጣች እኔም እወጣለሁ ስትለው የሰው ነፍስ አውጥቼ መጣል አልችልም ብሎ ዝምታን መረጠ። በመጨረሻም ሚስቱ ጥላው ጠፋች። ሰፈሩ ግን በሚስቱ ላይ ሌላ ሴት አመጣ ብሎ አናፈሰበት። ታሪኩ የሚጀምረው እዚህ ጋር ነው። ተክሌ በድንገት ባልታወቀ በሽታ መታመም ጀመረ። መጀመሪያ እግሮቹ መራመድ አቃታቸው። በመቀጠል ብርቱ የሆነ የራስ ምታትና የማቅለሽለሽ ስሜት ተከታተለው። ወደ ሕክምና ሲሄድ የጨጓራ ባክቴሪያና የነርቭ ችግር እንዳለበት ተነገረው። ይህ በሆነ በሳምንቱ እነዚያ አስመሳይ ነው ያሉት የነበሩ ሰዎች ዜናውን ሰሙ። አያችሁ አሉት ካሳውና ግርማ። እግዚአብሔርን በትክክል ቢያምንና ቀን ቢሆን ኖሮ ይፈውሰው ነበር። ተክሌ ህመሙ እየጸናበት መጣ። ሸዋዬ ለማሳከም የነበረው አቅም ተሟጠጠ። ሸዋዬ ግን ከመሞት ተርፋ ተክሌ ባመቻቸላት እርዳታ አማካኝነት በዘመድ አዝማድ በኩል ወደ ውጭ ሀገር የምትሄድበት እድል አገኘች። ባለውለታዬ ነህ፣ እግዚአብሔር ዋጋን ይክፈል ብላ በእንባ ተለየችው። ተክሌ ግን ብቻውን ቀረ። ህመሙ ሲጠናበት ንብረቱን መሸጥ ጀመረ። መኪናውን ሸጠ፣ አልዳነም። ቁሳቁሱን ሸጠ፣ አልተሻለውም። በመጨረሻም ትልቁን ቤቱን ለሕክምና ሲል ሸጠ። የሸጠውን ገንዘብ ግን ለሕክምና ለቤት ኪራይ እያዋለ ተሟጠጠ። ሰውነቱ አልቆ ጉልበቱ ደክሞ በመጨረሻም የሚከፍለው ሲያጣ ወደ አገለገለበት ደብር ሄደ።
አባቶች ማረፊያ አጣው፣ ለዓመታት እዚህ ደብር አገልግያለሁና መጠለያ ስጡኝ ሲል ተማጸነ። የደብሩ መሪዎች ግን ለተወሰነ ጊዜ እንጂ ዘለቄታ ማረፊያ የለም አሉት። ያን ጊዜ ተክሌ የዓለምን ፊት አየ። እነዚያ እርሱ የረዳቸው፣ ቤታቸው የገባላቸው፣ እንባቸውን ያበሰላቸው ሁሉ ፊታቸውን አዞሩበት። ተክሌ የቆሸሸ ብርድ ልብሱን ይዞ ወደ ጎዳና ወጣ። ተክሌ ጎዳና ላይ ከወደቀ ወራት ተቆጠሩ። ፀሐዩ ያቃጥለዋል፣ ዝናቡ ያርሰዋል። መንገደኛ ሁሉ ይሄ በሽተኛ ምን እዚህ መጣ እያለ ይገፋዋል። አይኑ ብርሃን መጥላት ጀምሯል። ጭንቅላቱ ውስጥ የሆነ ነገር ሲሽከረከር ይሰማዋል። አንድ ቀን ግን አንድ ጥቁር መኪና በመንደሩ መሃል ቆመ። በመኪናው ውስጥ እጅግ ዘመናዊ ልብስ የለበሰ ወጣት ወረደ። አብሮት አስተርጓሚ ነበር። ወጣቱ በእንግሊዝኛ የተክለ ሃይማኖትን ቤት ማሳየት ትችላላችሁ ሲል ጠየቀ። ካሳሁን በዚያ ነበር። ተክሌን እሱንማ አትፈልገው፣ ንብረቱን በልቶ ጨርሶ አሁን እዛ ጎዳና ላይ ወድቋል አለው በንቀት። ወጣቱ ደነገጠ። ጎዳና ላይ? ወዲያው ወደ ተመለከተው አቅጣጫ ሮጠ። ወጣቱ ተክሌ ጋር ሲደርስ ተክሌ ከጥቅም ውጭ ሆኖ ፊቱ በዝንብ ተወሮ ለሞት እጁን የሰጠ ይመስል ነበር። ወጣቱ ግን ሳይጠየፈው የቆሸሸውን ሰውነቱን አቅፎ ሳመው። በታላቅ ድምፅም አለቀሰ። የሰፈሩ ሰው በሙሉ በግርምት ከበባቸው። ማን ነው ይሄ? ምንድነው የሚያደርገው? የሚሉ ጥያቄዎች በዙ። ተክሌ በአስቸጋሪ ሁኔታ አይኑን ገልጦ ወጣቱን አየ። ልጄ፣ እኔ እኮ በሽተኛ ነኝ። ለምን ትነካኛለህ? እኔ ልጅ የለኝም አለ በዝግታ። አስተርጓሚው ወዲያው ጣልቃ ገባ። አይዞ አባቴ፣ ይሄ ወጣት የሸዋዬ ልጅ ነው አለው። ተክሌ ደነገጠ። ሸዋዬ አለሙ? አዎ አለ ወጣቱ በአማርኛ ለመናገር እየሞከረ። እናቴ ሸዋዬ አለሙ ናት። አንተ ቤትን አፍርሰ እናቴን የገነባሃት፣ ሚስት ጥላ ስትሄድ ለህሊና እገዛለሁ ብለ እናቴን እስከ መጨረሻው ያስታመምካት ባለውለታዬ ነህ። እናቴ ዛሬ ድናለች፣ በውጭ ሀገር ትልቅ ባለሀብት ሆናለች። የገነባኝን ሰው ፈልገ ካላመጣህልኝ ወላጅ አይደለሁም ብላ ነው የላከችኝ። ተክሌ በእንባ ታጠበ። ወጣቱ ተክሌን አቅፎ ወደ መኪናው አስገባው። ያን ጊዜ ካሳውና ግርማ አጠገባቸው ቆሞ ነበር። ወጣቱ ወደ እነርሱ ዞሮ በእንግሊዝኛ ጠየቀ። ይህ ሰው እንዲህ ሲሆን ለምን ዝም ትላላችሁ? እናንተ መልካም ሰው አታውቁም? አስተርጓሚው ሲተረጉሙላቸው ሁለቱም አንገታቸውን ደፉ። ቃላት አጠሯቸው። ሰፈርተኛ ሁሉ ተሰብስቦ ተክሌ ሲወሰድ ያይ ነበር። ወጣቱ ተክሌን ይዞት ወደ ታላቅ ሆስፒታል ሄደ። በምርጥ ሐኪሞች ታክሞ ምርጥ ምግብ በልቶ በአንድ ወር ውስጥ ተክሌ አገገመ። ከጥቂት ወራት በኋላ ተክሌና የሸዋዬ ልጅ ወደ ሰፈሩ ተመለሱ። ነገር ግን ተክሌ ተከራይ ለመሆን አልነበረም የመጣው። የሸዋዬ ልጅ በዛው ሰፈር ውስጥ ካሉት ቤቶች ሁሉ የሚበልጥ ትልቅ ሕንፃ ገዝቶ በተክሌ ስም አዛወረለት። ዛሬ ተክሌ በዛ ትልቅ ቤት ውስጥ ሆኖ ድሆችን ይረዳል። እነዚያ ያሙት የነበሩ ሰዎች ዛሬ ለመዳኔ ሊመጡ በደጁ ያልፋሉ። ተክሌ ግን አሁንም ዝምተኛ ነው፣ ቂም አልያዘም። ምክንያቱም እሱ የሚያውቀው አንድ ትልቅ እውነት አለ። የሰው ልጅ ክፋት የታሪክ ግርጌ ነው፣ የእግዚአብሔር ፍርድ ግን የታሪኩ ራስ ነው። አዎ፣ የሰው ልጅ ክፋት የታሪክ ግርጌ ነው፣ የእግዚአብሔር ፍርድ ግን የታሪኩ ራስ ነው። ክቡራን ተመልካቾቻችን ከዚህ ልብ የሚነካ ታሪክ ምን ተረዳችሁ? በሰዎች ሐሜት ተስፋ ቆርጣችሁ የምታውቁበት አጋጣሚ አለ? ያላችሁን አስተያየት ከታች በኮሜንት መስጫው ላይ እንድታሰፍሩልኝ እጠይቃለሁ። ይህ ዝግጅት ለብዙዎች ትምህርት እንዲሆንና ለተጎዱ ሕሊናዎች መጽናኛ እንዲሆን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎችም እንዲደርስ ሼር እና ላይክ ማድረጋችሁን አትርሱ። በሚቀጥለው ዝግጅት በሌላ ድንቅ ታሪክ እስክንገናኝ ቸር ሰንብቱ።